ህዝቤ ጉድ መጥቶልሃል አሁን ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ማን ይያለ እንዳለ ሰምታችኋል። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል። እናንተ እየሰማችሁ ነው። እንዴት ነው የሰው ልጅ በዚህ ደረጃ ፈጣሪ ጋር ደፋር ሊሆን የሚችለው? የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት لا حول ولا قوة إلا بالله ከዚህ ውጭ ሌላ ምን ልንል እንችላለን? ሶስተኛ እንዲህ ማለት ነው። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ ሚያከፍር ሆኖ መጣ። ራሳቸው ወደ አንድነት እንጣራለን ይላሉ፣ ራሳቸው ደግሞ ደስ ሲላቸው ይከፋፍሉናል። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ለእነኚህ ሰዎች አንድ ጥያቄ አለኝ። እንደነሱ አስተሳሰብና አመለካከት ከሆነ መቼም የጀሃነምን ግዝፈት የጀሃነምን ትልቅነት እናውቃለን። ምን ያክል እግሩ ትልቅ ቢሆን ነው ጀሃነምን ሲረግጣት ሲያስገባባት እግሩን በቃይ በቃኝ አለችው? እንደነኚህ ሰዎች አስተሳሰብ ከሆነ ነው ወይላ ጌታችን አላሁ ተዓላ ጥራት የተገባው ጌታ ነው። በዚህ ከመገለጽ የተጥራራ ጌታ ነው። ዙመር ኢስላሚክ ሚዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምን አላችሁልን? እነሆ ዛሬ እውነቱን አፍርጠን ያበጠው ይፈነዳል። ዛሬም በሁለት ሰሞናዊ አጀንዳዎች መጥቼላችኋለሁኝ። ቪዲዮውን እስከ መጨረሻው ሼር ያደረጋችሁን ተከታተሉ። እስኪ እዚህ ጋር እንስማውና ምን እያለ እንዳለ ለዚህ ሰው በቂ የሆነ አጥጋቢ ምላሽ እንሰጥበታለን። ሰምተን እንመለስ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን። እኔ የምላችሁ ግን እነኚህ ሰዎች ጤነኛ ናቸው? ኧረ ጤንነታቸው በጣም ነው የሚያጠራጥረው። ሐቂቃ እንዴት ነው አንድ የሰው ልጅ ከፈጣሪ ጋር በዚህ ደረጃ ደፋር ሊሆን የሚችለው? እንዴት ነው እንደዚህ እግር አለው እጅ አለው የለውም አትበሉ በይፋ በአደባባይ። እኔ በእርግጥ ከነኚህ ሰዎች ከዚህም በላይ እጠብቃለሁ። ግን አሉ ምስኪን የሆኑ ተከታዮች አሏቸው። እንደዚህ ይላሉ ሲባሉ አራይሉም እያሉ የሚሸፋፍኑላቸው ኦር የማያውቁ ስለነኚህ ሰዎች ሙሉ ዕውቀት የሌላቸው ጭፍን ተከታዮች አሏቸው። ለነኛ ሰዎች ይሆን ዘንድ ነው ይህንን ቪዲዮ ይዤ የመጣሁት። አስቡት፣ እያወራን ያለነው ስለ አንድ ፍጡር ወይም አንተ ስለምታውቀው ስለሆነ ሰው አይደለም። አይኖ እያወራን ያለነው ስለ አላህ ነው። እያወራን ያለነው ስለ ፈጣሪ ነው። ይህ አልበቃውም፣ እግር የለውም እጅ የለውም አትበሉ ካለ በኋላ ይህንን ደግሞ ቁርአኑ ነው ያለው አለ። ኖ ቁርአኑ አላለም። ቁርአኑ ያለው ወለም የኩን ለሁ ኩፉወን አሐድ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። አላሁ ሱብሓነሁ ወተዓላ ከፍጥረታቶች በምንም አይነት መልኩ ፍጥረታቶችን አይመስልም፣ ምንም አምሳያ የለውም፣ አንድ እንኳን ቢጤ የለውም ነው ያለው ቁርአኑ። አሁን ጸባችን ቁርአኑ ላይ ለፍዙ ላይ አይደለም። ለፍዙ ላይ ናም የድ የሚል አለ፣ ሪጅል ቀደም ሊኖር ይችላል። እነርሱ ግን አሻሚ የሆኑ የቁርአን አያዎችን አንቀጾችን ሐዲሶችን ራሳቸውን ስሜታቸውን በሚገጥም መልኩ በሚፈልጉበት መንገድ አሻሚ ትርጉም ያላቸው የቁርአን አያዎችን ስለሚተረጉሙ አዛብተው አጣመው ስለሚፈስሩ ነው። እዛ ጋር ነው ነገሩ የጠፋው እንጂ የድ የሚለውን ዑለማዎች ራሱ የሆነ ትርጉም ሰጥተውታል። ቆይ ለእነኚህ ሰዎች አንድ ጥያቄ አለኝ። እቺን ጥያቄ አድርሱልኝ። የዱላሂ ፈውቀ አይዲሂም የሚለው ሁሉ ጊዜ የድ የሚለው እጅ በሚለው ከሆነ እንደናንተ አስተሳሰብ የሚፈሰረው የዱላሂ ፈውቀ አይዲሂም የሚለው እንደናንተ አባባል ከሆነ እኮ የአላህ እጅ ከናንተ እጅ ላይ ነው ማለት እኮ ነው። የዱላሂ ፈውቀ አይዲሂም ያን የሱሐበቶች ነብዩን አለይሂ ሰላቱ ወሰለም አህድ ሲገቡላቸው ቃል ሲገቡላቸው ያንን ሲገልጽ ነው አላህ የዱላሂ ፈውቀ አይዲሂም ያለው። እንደናንተ አተረጓጉም ከሆነ እኮ የአላህ እጅ በእናንተ እጅ ላይ ነው ያለው። ምክንያቱም እናንተ የድ የሚለውን ሲፋ እጅ በሚለው እየተረጎማችሁ ስለሆነ ማለት ነው። ይሄ የድ የሚለው ነዓም ለአላሁ ሱብሓነሁ ወተዓላ መገለጫ ሲፋው ነው፣ ግን እጅ ተብሎ አይተረጎምም። እዚህ ጋር ለምሳሌ የዱላሂ ፈውቀ አይዲሂም የሚለውን ምን በሚለው ነው የተረጎሙት ዑለማዎች? አህዱላሂ ፈውቀ አህዲሂም የአላሁ ሱብሓነሁ ወተዓላ እነርሱ ለነብዩ ቃል ሙባያዓ ነው ያደረጉላቸው፣ ቃል ነው የገቡላቸው። አላሁ ሱብሓነሁ ወተዓላ ወፋ ቃል መሙላት ከነርሱ በላይ ነው ማለት ነው እንጂ እጅ ማለት አይደለም። የአላህ እጅ ከባሮቹ እጅ ላይ ነው ያለው ማለት አይደለም። ይሄንን እናንተ አሁን ምን ብላችሁ ነው የምትፈስሩት? በዚህ አላቆመም። ተመልከቱ ምን እንደሚል ስሙ። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል። እነኚህ ሰዎች ቆይ ምንድነው የሚፈልጉት? አይኖ ኪታባቸው ላይ እኮ ምን እንደሚሉ ታውቃላችሁ?
እያዋሸሁባችሁ አይደለም፣ ያው እየሰማችሁ ነው። ለሰው ልጅ ያለው ክፍለ አካላት ለአላህም አለው ብለው ነው የሚያስቡት። እሱ ቁጭ የሰው ልጅ ማለት ነው። በቃ እኛ እኮ ከሌሎች እምነቶች ጋር እኮ የምንለየው ፈጣሪ ፍጹም ፍጥረቶችን አይመስልም፣ በፍጥረቶች መገለጫ አይገለጽም። ፈጣሪ አላህ እንደ ሰው ልጆች አይደለም። ይሄ እኮ ነው አይደለ ከሌሎች እምነቶች እኛ ሙስሊሞችን ለየት የሚያደርገን። እንደዚህማ ከሆነ እግር ያለው እጅ ያለው ምናምን ከሆነማ ታዲያ ከሌሎቹ በምን ተለየን? እስኪ ንገሩ። ሰማይ ላይ ቁጭ አደረጉት። ይሄን ደግሞ እኮ ወስደው እኔ ትናንትና ቪዲዮ ላይ አንድ የሚገርም ኮሜንት አይቻለሁኝና ከኮሜንቶችም ሁሉ በጣም ብዙ ላይክ ያለው ይሄንን ኮሜንት ሆኖ አግኝቻለሁኝና እውነት ያስብላል። እነኚህ ሰዎች በዚሁ ከቀጠሉ ቀጣይ በሰማይ ላይ ያለው አባታችን ወይም አምላካችን እያሉ ልክ ሌሎች ጋር እንደምንሰማው አይነት እንደዛ ማለታቸው አልቀርም። በዚሁ ከቀጠሉ ምንም አልቀራቸውም፣ እዛው በቃ ደርሰዋል እኮ። ደግሞ አያፍሩም። በቃ ሰለፎች ምናምን ሲሉ ማለት ነው። ኢብኑ አባስ ሆ ሚነ ሰለፍ ይሄንን ቁርአን የውመ ይክሸፉ አን ሳቅ የሚለውን ምን ብለው ነው የፈሰሩት? አን ሽደቲን ሚነል አምር፣ ያኔ የውመል ቂያማ ነገራቶች በጣም በሚከሩበት በሚበረቱበት ሰዓት ያንን ለመግለጽ ነው የተፈለገበት የውመ ይክሸፉ አን ሳቅ እንጂ እነኚህ ሰዎች እኮ ምን እያሉ እንዳለ ታውቃላችሁ? አላህ ባት ኑሮት አልብሰውት ልብሱ ያንን በሚሰቀስቅበት ሰዓት ልክ ገበሬ እርሻ ሊያርስ ሲል ባቱን ሰቅስቆ ይገባል፣ ልብሱን ሱሪውን ወደ ላይ ሰቅስቋ ላይክ ዛት ልክ እንደዚህ አድርገው ነው እያሰቡ እያስተማሩ ያሉት። ኧረ ጉድበል ህዝቢ ሱብሃንአላህ። እና ኢብኑ አባስ ሆ ሚነ ሰለፍ እርሳቸው እንግዲህ አንሽደትን ሚነል አምር በቃ ኪናያ ነው ይላሉ። ያንን የውመል ቂያማ ያለውን ውጥረት ለመግለጽ ነው ይሄ ቁርአን የሚፈለግበት። ሐሻሊላህ አላህ ጥራት የተገባው ጌታ ነው። አሁንም ይቀጥላል። ይሄንን እግሩን ጀሃነም ውስጥ ያስገባታል ሲል ሳይተፋፈርበት ይናገራል። ስሙ ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንግዲህ ሹፉ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን በቃኝ ትላለች። ተው እንደው የሌሎች እምነቶች እየመጡ እንዳለግጡብን ሙድ እንዲይዙብን አታርጉን እባካችሁ። አላህን ፍሩ እንዳልላችሁ አላህን መቻወቃችሁትና ትፈሩታላችሁ። በይፋ በአደባባይ ሚዲያ ላይ ወጥቶ አላህ እግሩን ሲያስገባበት ጀሃነም በቃይ ትላለች። ማን ያለው? ወላሂ ሐዲሱ እንደዛ አይደለም የተፈለገበት ያ ኢኽዋን። ሐዲሱ የተፈለገበት ዑለማዎች በተለያየ መንገድ ገልጸውታል ሐዲሱን። በእርግጥ ሁሉም ዑለማዎች ሰለፈን ወኸለፈን ትክክለኛ ዑለማ ስለ ትክክለኛ ተቀባይነት ያላቸው ዑለማዎች አዳም ወይም ሪጅል የሚለውን ሲፋውን በአካል አድርጎ የገለጸ አንድም የለም። ሐሻ ማንም የለም። ከፊሎቹ ተፍዊድ አድርገዋል፣ ከፊሎች ደግሞ የተፈለገበት ትርጉም ይህ ነው ብለው ዛሂሩን ሳይዙ ተእዊል አድርገው ነው ያለፉት። ለምሳሌ ምን ብለዋል? እዚህ ጋር ቀደም የሚባለው ሌላ ፈውጅ ሌላ ጀማዓ አላሁ ሱብሓነሁ ወተዓላ ጀሃነም ውስጥ ሲያስገባባት ያኔ በቃይ ትላለች ሐልሚ መዚድ ካለች በኋላ ያንን ፍጥረቶቹን አምጥቶ ሲያስገባባት ብለው ነው ፈስረው ሄዱት። ሱብሃንአላህ። እኔ ከየት እንደሚያመጡት አላቅም። እንደዚህ በተሽቢህ እንደዚህ ጭምልቅልቅ ማለት ሱብሃንአላህ። ለነገሩ አንድ ነገር ልንገራችሁና ነገሩ በደንብ ይዋጥላችኋል። ኢማሙ አሊ ምን እንደሚሉ ታውቃላችሁ? ነጅሙል ሙህተድ ለኢብኑል ሙዓልሊም አልቁረይሺ ኪታብ ላይ ማለት ነው سيرجع قوم من هذه الأمة عند اقتراب الساعة كفارا. قال رجل يا أمير المؤمنين كفرهم بماذا؟ أبالإحداث أم بالإنكار؟ قال رضي الله عنه بل بالإنكار، ينكرون خالقهم فيصفونه بالجسم والأعضاء. تملكت سبحان الله. صاحب الكرامة ናቸው ኢማሙ አሊ ረዲየላሁ ዐንሁና ምን አሉ? የውመል ቂያማ ከዚች ኡማ የሆኑ ሰዎች ይመጣሉ፣ ከሃዲ ሆነው ካፊር ሆነው ሰዎች ይመጣሉ ሲሉ ኢማሙ አሊ ይናገራሉ። በመካከላቸው የነበረ አንድ ሰው እንዲህ ሲል ጠየቃቸው፣ ያ አሚረል ሙእሚኒን አንተ የሙእሚኖች ሁሉ አሚር የሆንከው አልይ ሆይ አላቸው። እንዴት ነው ኩፍራቸው? አዲስ ነገር አምጥተው ነው ወይስ ያለውን ነገር በመቃረን
በዚህ ነው ከሃዲ ሆነው የሚወጡት የሚመጡት ሲል ጠይቃቸዋል። فقال علي رضي الله عنه ኢማሙ አልይ ምን አሉ? በል ቢልኢንካር አይደለም አዲስ አምጥተው አይደለም ያለውን በመቃረን ያለውን በማበላሸት ልክ እንደዚህ እንደምትሰሙት ማለት ነው ያለውን በማዛባት አላ አግባብ በመተርጎም ነው ሲሉ ይነግሩታል። ከዚያም ቀጥሎ የተናገሩት ነገር ነው فيصفونه بالجسم والأعضاء አላህን ይገልጹታል በአካል ተመልከት በአካል ይገልጹታል በክፍለ አካላቶችም ይገልጹታል ልክ እንደምንሰማው አሁን ላይ እንዳለ ነው ማለት ነው። ይህ የውመል ቂያማ መቃረቡን ያመላክተናል ማለት ነው። ወደ መጨረሻው ደርሰናል። ውድና የተከበራችሁ ተከታታዮቻችን በሰሞኑ ያሲን ኑሩ ሚንበር ላይ ወጥቶ ደግሞ የተናገረው ረጅም ንግግር አለ። እያንዳንዱ ሁሉንም ማምጣት አንችልም። ስለሱ ብዙ ማውራት አልፈልግም። ያው የሚታወቅ ነገር ስለሆነ ብዙ ማለት አልፈልግም እንዳላስረዝምባችሁ ሌላ ጊዜ መጣበታለን ኢንሻአላህ። ግን አጭር ሼክ ሷሊህ ስለርሱ ያስቀመጡት ቪዲዮ አለ። እርሱን አምጥቼላችኋለሁ። እርሱን ተከታተሉ ኢንሻአላህ ተዓላ እንሰናበታለን። እስከ መጨረሻው ተከታተሉ። ያሲን ኑሩ ከሰሞኑ ኢብኑ ተይሚያ የሚያወድስበትን ኹጥባ አደረኩ ብሎ ነበር። ኢንሻአላህ ተዓላ የጠቀሳቸውን ነገሮች እያንዳንዱን ወደፊት በተከታታይ ክፍሎች የምንጠቅስ ይሆናል። ለዛሬ ግን ንግግሩን በሰማሁበት ጊዜ ሶስት ያስገረሙኝና ፈገግም ያስባሉኝን ለመጥቀስ ሞክራለሁ። አንደኛ የኢብኑ ተይሚያ ተማሪዎችን እየጠቀሰ ባለበት ሁኔታ እንዲህ ማለቱ ኢብኑል ቀይም ሲባል ትሰማለህ? እሱ ኢብኑ ተይሚያ ደረሳ። ኢብኑ አብዱል በር እንደሚታወቀው ኢብኑ አብዱል በር ማለት 463ኛው ዓመተ ሂጅሪያ ላይ የሞተ ሲሆን ይህም ማለት ኢብኑ ተይሚያ ከመወለዱ ከ198 ዓመት በፊት ማለት ነው። ታዲያ እንዴት ነው ከ198 ዓመት በፊት የሞተው ኢብኑ አብዱል በር የኢብኑ ተይሚያ ተማሪ ሊሆን የሚችለው? ሁለተኛ እንዲህ ማለቱ ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። እንደሚታወቀው ኢትሓፍ ሳዳቱል ሙተቂን የተሰኘው ኪታብ 1205ኛው ዓመተ ሂጅሪያ ላይ ያለፉት የሙሐመድ ሙርተዳ ዘቢሪ ኪታብ እንጂ አልሓፊዝ አስዩጢ ኢትሓፍ ሳዳቱል ሙተቂን የተሰኘ ኪታብ የላቸውም። ሶስተኛ እንዲህ ማለቱ አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ በዚህ ንግግሩ እነዚያን አህባሽ ብሎ የሰየማቸው ሰዎች ከሱፊያዎች መሆናቸውን እያወቀ ነገር ግን በመካከላቸው ልዩነት እንዳለ በማስመሰልና ዋና ጠላታችን አህባሾች እንጂ ሱፊያዎች አይደሉም የሚልን መልእክት ለማስተላለፍ ሞክሯል። ለመሆኑ አዲስ አበባ ላይ እንደ አልይ መስጂድና መሰል የተለያዩ ቦታዎች ላይ የተፈጸሙ እጅግ ዘግናኝ ግፎች እንዲሁም ደግሞ በክፍለ ሀገር በሚገኙ የተለያዩ መስጂዶች ላይ የተፈጸሙ እጅግ አሰቃቂ ግፎች ሱፊያዎችን ያነጣጠሩ አይደሉም እንዴ? ይህን ሁሉ ግፍ በአህሉ ሱና ወልጀማዓው በሱፊያው ላይ ከፈጸሙ በኋላ ይህን ሁሉ አሰቃቂ ግፎች ከፈጸሙ በኋላ ጠላትነታችን ከሱፊያዎች ጋር አይደለም ብሎ መናገር በሱፊያዎች ላይ መሳለቅ ነው የሚሆነው። አላህ ከሸራቸው ይጠብቀን። እና መቼም እንደው ዝም ከሚባል ተብሎ ነው እንጂ ይሄ ከኔ በተሻሉ ሰዎች አሉ ሞልተዋል። ዑለማዎች መሻይኾቻችን ሞልተዋል። ኢንሻአላህ በእነርሱ መልስ ቢሰጥበት ከዚህ የበለጠ አጥጋቢ ነው ብዬ አምናለሁ። ኢንሻአላህ ተዓላ መልስም እንደሚሰጡበት ተስፋ አደርጋለሁ። ይሄን ይመስላል የዛሬው ቆይታችን። ስለተከታተላችሁ አክብራችሁ አብራችሁን ስለቆያችሁ እጅግ ከልብ አድርጌ አመሰግናለሁኝ። ያውና ዙመራችንም 30,000 ሰብስክራይብ በዩቲዩብ ገብተናል። እንቀጥላለን። እንዲህ ያሉ እውነታዎችን በየጊዜው እያመጣን እናደርሳችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እናንተም አብሮነታችሁን አሳዩን። ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ቪዲዮውን ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዙመር ኢስላሚክ ሚዲያ